ሴጋ መምታት ስፖርት አይደለም። ያለባችሁን ጭንቀት ማቃለያ አይደለም። ግንኙነት ላይ ያላችሁን ጉብዝና መፈተሽ አይደለም። ሴጋ መምታት ማለት ስነልቦናዊ፣ መንፈሳዊ፣ አካላዊ ችግር የምትገዙበት ነገር ነው። ይህ አይነት ልምምድ በራሱ ስንፈተ ወሲብን ያመጣል። ብልት አካባቢ ያሉትን ነርቮች ይገላል። ሆርሞን ያዛባል። ጭንቅላትን የማይሆን ነገር ያስተምራል። ሆርሞን በሚያዛባበት ጊዜ የቶሎ መጨረስ ነገሮችን ሊፈጥር ይችላል። ጭንቅላትን በሚያስተምርበት ጊዜ ቶሎ መጨረስ ሊመጣ ይችላል። ነርቮችን በገደለ ቁጥር የብልት አለመቆም ችግር ሊመጣ ይችላል። ቶሎ መጨረሱ ወይም የብልት አለመቆም ችግሩ ካለ መታችሁ ቼክ ተደርጋችሁ ለቶሎ መጨረሱም ለብልት አለመቆም ችግሩም ሕክምና ልናስጀምራችሁ እንችላለን። ግን በሴጋ መምታት ልምምዳችሁ ከቀጠላችሁ የዛኔ ተመልሶ ሊመጣ ይችላል ችግሩ ማለት ነው። ስለዚህ ሕክምና ብቻ ሳይሆን ያንን ልምምድ ማቆም ያስፈልጋል ማለት ነው። ማንኛውም አይነት በቶሎ መጨረስ፣ በስንፈተ ወሲብ እና በሌሎች ነገሮች መታከም ከፈለጋችሁ መመርመር ከፈለጋችሁና የግንኙነት